ዌብሳይቱን በመክፈት እንዴት የመኖሪያ ፍቃድ ማግኘት ይችላሉ? ስቴፕ 1 መጀመሪያ የንግድ ስያሜና የንግድ ፍቃድ ዘርፍ ይመርጣሉ። ስቴፕ 2 ለላይሰንስ ወይም ንግድ ፍቃድ ፕሮሰስ ይከፍላሉ። ስቴፕ 3 ከ4 እስከ 6 ቀናት ውስጥ ኢንተርናሽናል የንግድ ፍቃዶን ይቀበላሉ። ስቴፕ 4 የንግድ ፍቃዶንና ፓስፖርት መረጃውን አታች በማድረግ የኤምሬትስ አይዲ ፕሮሰስ ይጀምራሉ። ስቴፕ 5 ቆይ ይሄ ሁሉ ሲሆን ዱባይ መሄድ ሳይጠበቅበት ባሉበት ቦታ ሆኖ ነው። እሺ ቀጣይ ስቴፕ 5 ሀቢቢ ከም ቱ ዱባይ። ወደ ዱባይ ከመጡ በኋላ የሜዲካል እና ባዮሜትሪክስ ምርመራዎችን ያጠናቅቃሉ። ስቴፕ 6 ከ10 እስከ 15 ቀን የዱባይ መኖሪያ ፍቃዶን በእጁ ያስገባሉ። ሙሉ ፕሮሰሱን ከ2 እስከ 3 ሳምንት ይወስዳል። እናም የኤምሬትስ አይዲ ለ2 ዓመት የሚያገለግል ሲሆን በተጨማሪም በቀላሉ ለተጨማሪ ዓመታት ማሳደስ ይቻላል። ስለዚህ ኢንፎርሜሽን የበለጠ ማወቅ ይቻላል? አዎ ይቻላል። በዩናይትድ አረብ ኤምሬትስ ገቨርንመንት ስር ብቸኛ ኢትዮጵያዊ የወርልድ ቻናል ፓርትነር የሆነው ወርቅዳን ትሬዲንግ ኤልኤልሲ በአዲስ አበባ እንዲሁም በዱባይ በሚገኘው ቢሮአችን አማካኝነት በዩኤኢ ድርጅቶን እንዲያቋቁሙ በሙሉ ኃላፊነት ይረዳዎታል። ከእርሶ የሚጠበቀው ከስር በተቀመጡት ስልኮች መደወል አሊያም አዲስ አበባ በሚገኘው እንዲሁም ዱባይ በሚገኘው ቢሮአችን በአካል በመምጣት የበለጠ መረጃ ማግኘት ይችላሉ።